ደህና ናችሁ? ኢትዮጵያ ሕዝብ እግዚአብሔር ይመስገን። ይቺ ልጅቷን የዛሬ ሳምንት የጥምቀት ላይ ስትጠመቅ የነበረችው ልጅ ምን ሆና ነው የሞተችው? ያልቻልኩም በብርሃን አሁን እኮ ቲክቶክ ስከፍት እኮ ቲክቶክ እየወጣት ማለት ነው። እግዚአብሔር ምስክሬ ነው። ደግሞ ከትናንት ወዲያ አይቻት ነበር ቲክቶክ ላይ። ምን ሆና ነው የተገደለችው? ማን ነው የገደላት? እረ በመድኃኔዓለም ወይኔ! ሁላችሁም እኮ ሰው ቤት እኮ ምን አለ ነው። እኔ በቃ አሁን አይናቸው ራሱ ማየት እኮ እየፈራው እኮ ነው። እዚህ እኮ ሳውዲ ውስጥ እኮ ናት፣ ደግሞ አክራሪ ኦርቶዶክስ ናት። ብላክ ወይ ድረሽልኝ። እረ መድኃኔዓለም ወዴት እየሄደን ነው? በቃ እኛ ሁላችን በቃ እዛው ነን። ግን እቺ ልጅ እኮ ነገ ተነገ ወዲያ ለቤተሰቦቼ ሰርጂ ቤተሰቦቼ ለውጣለሁ ብላ እኮ ማምላክን በጣም የምታዘዝነው ልጅ እኮ ናት። እማንሰማ የለም። የዚች በጣም ጭንቅላቴ ነካኝ። ማምላክን ወይኔ መድኃኔዓለም ምን ይሻለኛል ብሎ ነገር ራሱ ግራ ነው የገባኝ። ማምላክ ግራ ነው የገባኝ። መድኃኔዓለም ግራ ነው የገባኝ። ምን ሆና ነው የሞተችው? ማነው የገደላት? መዳሟ ናት የገደለቻት? በምን ምክንያት ነው? አረ ቅዱስ ሚካኤል አንተ ድረስ፣ አረ አንተ ድረስ መድኃኔዓለም። እኔ እኮ ምንም አልቻልኩም። ብርሃን ወይኔ ቲክቶክ ላይ አሁን እኮ በቅርብ ጊዜ አይቻት ነበር። ደግሞ በጣም ነው የምታዘዘኝ። እከታተላታለሁ እሷም ማለት ነው። በቃ የምትዘምረው ማስሙር የምትለውን ሁሉ እከታተላታለሁ። ይሄን እናቷ ትለብጠብቃ እኔ አልቻልኩም። የፈጣሪ ቢሆን ፈጣሪ ራሱ ነው የፈጠረ ራሱ ነው ፈልገው። ስለዚህ ይሄ ሰው ነው የገደለው። በጣም ነው እንጀቴን የበላችኝ። እመቤቴ ማርያም